መኖሪያ ቤታችንን ፊኒሽንግ ማሰራት ለምታስቡ ወንድሞች ለእናንተ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ለመመልከት ስትጀምሩ ላይክ በማድረግ ጀምሩ። እናማ ቪዲዮ ብዙ አይነት ትምህርት አቅፎ ስለያዘ መሃል ላይ ሳታቋርጡ እስከ መጨረሻው ተመልከቱት። ሰማያዊ በራ የባህር ጥልቀት፣ አረንጓዴው መጣ የለምለም ትርኢት፣ ያ መሃል ላይ ያለው የብርሃን ንጉስ፣ የቤቱንም ድባብ የሚያደርገው አዲስ፣ ጨለማን አባሮ በውበት ተክቶ፣ ቤትዎን ያደምቃል በከዋክብት በስቶ። ግድግዳው ለስላሳ እንደ መስታወት፣ ቀለሙ የረጋ የሚሰጥ እረፍት። ይሄ ሲራ አይደለም ይሄ ነው ተአምር፣ መኖሪያን የሚያደርግ የሰላሙን መንደር። ቤት የመታ ስራ በቤትዎ እንዲኖር ወደኛ እየመጡ ያሰሩ በክብር። We provided professional installation of modern chandeliers, vibrant LED strip lights for stunning cave lighting effects, and high quality recessed spotlights. Our work creates the perfect ambience for your home. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንደናችሁ ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ በውቢቷ መሀል አምባ ከተማ እምር ስምርምር ልቅም ልቅምቅም አድርገን ሰርተን የጨረስነው መኖሪያ ቤት ላሳያችሁ ብቅ ብያለሁ ማለት ነው። ማሻአላህ ይህንን ቤት የሆነ ሰዓት ቪዲዮ ሰርችላችሁ ነበረ። ጭቃ ቤት ነበረ። ጭቃው ላይ ደግሞ እንዲያምር ተብሎ ሲሚንቶ ተቀብቶ ነበረ። ያን ሲሚንቶውን አርግፈን እንዴት አርገን አሳምረን እንደሰራ ነው አሳያችኋለሁ ማለት ነው። ማሻአላህ ውጩ ይህንን ይመስላል። ልሙጥ ሲሚንቶ ነበር። ልሙጥ ተደርጎ ስሙዝ ተደርጎ ነበር ተገርፎ ያገኘ ነው። ከዚያም በኳርትዙ ጀስት ላይክ በእንደዚህ አይነት ዲዛይን አሳምረን ሰርተናል ማለት ነው። ማሻአላህ ታያችኋልና የዙሪያው ኮርኒስ ደግሞ ፕላስቲክ ኮርኒስ ነው። ልክ እንደዚህ ልቅም ብሎ ተሰርቷል። ፕላስቲክ ኮርኒስ የውስጡ ጅብሰም ኮርኒስ ነው። የውጭ ደግሞ ፕላስቲክ ነው። ጀስት እንደምታዩት እዚህ ውጭ ላይ በየማዕዘኑ ላይ መብራቶች ገጥመንበታል ማለት ነው። ማሻአላህ ይታያችኋል። ማሻአላህ ይታያቸዋል። በየቦታው ላይ መብራቶች አሉት ማለት ነው። እነዚህ ስፖት ላይቶች ሲበሩ ቤቱን በጣም 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 ነው የሚያሳምረው። ከዛ ፊት ለፊቱ በዚህ መልኩ ካሳየኋችሁ ጀርባው ደግሞ ማሻአላህ 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 ይታያቸዋል። እንደዚህ እስምር አድርገነዋል ማለት ነው። ውጩን በዚህ መልኩ ካሳየኋችሁ በኋላ ወደ ውስጥ ደግሞ ውስጡ የምን ኮርኒስ ከሰራ መብራቱ ምን አይነት ነው፣ ኮርኒሱ የተቀባው ቀለም እንዴት ነው፣ ኔክስት ደግሞ ግድግዳ ውስጥ የሚለውን ላሳያችሁ። ማሻአላህ ውስጡ ምን እንደሚመስል ይሄው። ማሻአላህ ኮርኒሱ የጂፕሰም ኮርኒስ ነው። ኮርኒሱ ማሻአላህ በእንደዚህ አይነት መልኩ ፔይንት አድርገነዋል። ኮርኒሱ ላይ እነ ስፖት ላይት፣ ሻዶ ላይት ብለውም ይሄ ሴንተር ላይቱ ደግሞ ዘመን ያለ መብራት ተገጥሟል ማለት ነው። ማሻአላህ ይሄን ማሳያችሁ ሳሎን ነው። ግድግዳውን በዚሁ እያሳየኋችሁ ልሄድ። ግድግዳውም ማሻአላህ ጭቃ ነበረ እንደነገርኳችሁ። ከዛ ያን በእንደዚህ አይነት መልኩ እምር ቀጥ ለጥ ሰጥ ብሎ ተሰርቷል ማለት ነው። በመቀጠል ደግሞ ይሄ ቀለም የቀባነው ቀለም መጀመሪያ ፕራይሜሪ ተቀብቷል። ከዚያ በኋላ ይሄንን የውበት ሴንቴቲክ ቀብተነዋል ማለት ነው። ማሻአላህ ይሄው የመጋረጃ መስቀያዎቹም አሁኑኑ እንደዚህ ሰቅለናቸው ነው ይሄርነው ማለት ነው። ሌላዎቹን ክፍል ደግሞ ላሳያችሁና ኋላ ላይ ደግሞ መብራቱን እያበራሁኝ አሳያችኋለሁ ማለት ነው። ማሻአላህ ይሄን ደግሞ
መኝታ ቤት ነው። ማሻአላህ ማሻአላህ። ይህን መሀል ላይ ያለው አምፖል እንደምታውቁት ባለ ብሉቱዝ ነው። ከማብራቱ በስተቀር ደግሞ ከማብራቱ በተጨማሪ ማለት ነው ዳዕዋ ቁርአን በሞባይላቸው አገናኝታችሁ ማዳመጥ ያስችላል። ማሻአላህ። ይኸው እዚህም የመጋረጃው እንደዚህ ተተክሏል ማለት ነው። አሁን ደግሞ ማሻአላህ ይሄን ምንድን ነው? ማሻአላህ ኮሊደር፣ ይሄ ኮሊደር ነው። ከዚህ አልፈን ደግሞ የልጆች ክፍል ማሻአላህ። ከዛ ምን ቀረን? የዕቃ ክፍል ማሻአላህ። የዕቃ ክፍሏም ጀስት በእንደዚህ አይነት መልኩ ተሰርተው አልቃለች። አሁን ከሳሎኑ ጀምሬ መብራቶቹን እያበራሁ እያጠፋሁ አሳያችኋለሁ ማለት ነው። በመጀመሪያ ማሻአላህ ስፖት ላይት የሚባሉት እነዚህ ስፖት ላይት የሚባሉ መብራቶች ናቸው። ይሄንን በእንደዚህ አይነት መልኩ ካበራን በኋላ ሌላ ምንድን ነው ያለን? ሻዶው ላይት ማሻአላህ። ይሄው ሻዶው ላይት ማለት ይሄን ማለት ነው። ይሄን ያው እንደ ፍላጎታችን አንድ ከለር ብቻ ማብራት እንችላለን ማለት ነው። ይታያችኋል። ማሻአላህ ማሻአላህ። ይሄው አንድ ከለር ብቻ ማብራት ትችላላችሁኝ። ይሄው አረንጓዴ ማሻአላህ፣ ሰማያዊ፣ ከዛ ደግሞ ራሱ ሳያስነቃ እንዲቀይርም ማድረግ ይቻላል። ማሻአላህ ቶሎ ቶሎ ቦግ ቦግ ሳይል ማለት ነው። ሌላም ደግሞ ፌድ እና ስሙዝ የሚባሉ ኪቦርዶችን በመጠቀም አሁንም ሳያስነቃ መቃየር እንዲችል ማድረግ ይቻላል ማለት ነው። ይታያችኋል። ማሻአላህ ማሻአላህ ማሻአላህ። ማሻአላህ ይታያችኋል። የመሀሉ መብራትም ይበራል ማለት ነው። አሁን ሌላውን ክፍል ያሳያችሁ። ማሻአላህ 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 ማሻአላህ። አሁን ደግሞ መኝታ ቤት፣ ከመኝታ ቤት ማሻአላህ ስፖት ላይቶች ይዘው ማሻአላህ ሻዶው እዚህም በሚገርም ሁኔታ በሚያምር ሁኔታ እንደዚህ አድርገን ሰርተን ለባለቤቶቹ አስረክበናል ማለት ነው። ማሻአላህ ማሻአላህ። የዚህን አይነትና መሰል ስራዎችን ለማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ ካላችሁ ከፈለጋችሁ 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም እየደወላችሁ አገልግሎቱን ማግኘት ትችላላችሁ። ማሻአላህ ማሻአላህ።